እንትን እኮ ነው እንጃ ማርያምን እመጣ ነበረ፣ ካናዳም እመጣ ነበረ እድሉ ቢገኝ ቢያንስ ለአንድ ለ3 ቀን ከሀይሚ ጋር ትንሽ ፈታ ብለን ኒኒ ወይ በውስጥ ላኪልኝ ምናምን። እሺ እንደምንም ማርያምን እኔ የኔና ሀይሚ ቀለበት ፓሪስ ቢሆን በጣም ደስ ይለኛል። ምን ለመናገር መቤቴን ኤች ቴንኪ ማርያምን የምሬን ነው። ፓሪስ ቢሆን ምናምን ደስ ይለኛል። ፓሪስ ቢሆን እኮ ነው ያልኩት። እኔ ከተሳካልኝ ሳካልኝ፣ መንገዱ ከተከፋፈተ የምሬን ነው። እንትኗ ላይ ኢፌል ታወር ነው ምን ታወር ነው ትባለው ጫፍ ላይ ሰቅይሽ ከላይ ነው ማጠልቅልሽ ዝላይ ሄደሽ እና እንደዚህ ብዬ እጠብቅሻለሁ። መግባት ብቻ እንጂ ስራ ሰምተሽ አታምኝም። ታምኛለሽ? አምናለሁ። በቃ ከዘሽ ይኔ ፍቅር አምናለሁ። አንተን ያላመንኩበት ሰዓት ማንን አምናለሁ? አረ ሁለተን የቀረን ግፍት ጋላሪ ሞልተን እንውጣ በቃ። ኒኒዬ በውስጡ ሼር አድርጊልኝ እሺ። አካውንቷን አሁን ልንከባከብህ እንዳይሞቅህ መንከባከብ አለብኝ አይደል? ፓሪስ እኮ ነው እንዴ የልምድ አይዞክ። ምን ላድርግልህ? ምን አንቀልቅሎ ምን ላድርግልህ? እኔ ኧረ ፓሪስ ያላችሁ ሰዎች አግዝ። የምን ምን ላድርግ? ምን ልሆንልህ? ምን ትሆንልኝ? ምን ልሆንልህ? ምን ትሆንልኝ? 53ኛ ሳሚኛው እንዴ 53 ና 60 ነው ይወቃ 56 7 8 9 10 ሞላ እሱን በመሳም ቻፕስቲክ የራሱ ጠፋ እኮ። በቃ እንውጣ። ደህና አደሩልን። በጣም በፍቅር ምን ትሆንልኝ? ፍቅር እስቲ ኦኬ እሺ እሺ። እኔማ ላፋጥጥሽ ነበረ እኮ። ምን ነው ምን ዩኬ ፕሊስ ዩኬ ነው አለች። ከዛ እንዴ ዩኬ እንትን ካልሽማ ምን ችግር አለው? እኔ ላፋጥሽ እልካለሁ ኢንቪቴሽን ልላት ታስገባት ስራ ላይ ነኝ አለች። ችግር የለውም ቬጋስ። ኧረ በእግዚአብሔር ይሁንባችሁ እንደዚህ አትበሉኝ። እኔ ችግር የለውም። ቅድስት ገብረ ጊዮርጊስ እኛ እምቢ ብለን ነው። ምን አለች? ሀዋ በውስ ቬጋስ አለች። እንደገመትኩት ከሆነ ስለ ቬጋስ ምን ታስባላችሁ አይነት ነገር ነው መሰለኝ። እኔ ደግሞ አሜሪካ ነው። ኧረ በእግዚአብሔር አሁን በውስጥ የሄድኩ ነው ይመስለኝ። አሁን ስተኛ በእድሜ ሄጃለሁ። በቃ ፓሪስ እንዳይረሳ። ፓሪስ ኳታር ነው። እሺ ኳታር ልንመጣ ነበር ትንሽ ስላልተመቻቸን ነው እንጂ ቃል ገብተናል ነበር። እንመጣለን። ጉድ ሞርኒንግ ጉዶቼ። ሔዋንዬ አሁን ተኝተሽ ነቃሽ ነው ወይ? ጉድ ሞርኒንግ ሔዋን ተቀጣቅጠን ሄድሻ። ሔዋንዬ እኔ ናት። እኔ ትልኪያለሽ ኢንቪቴሽን። እርሶ ጋር ከሆነ እመጣለሁ እህታችን ጋር። ከባድ ነው እኮ እኔ እንዴት እንደሆነ ብቻ አላውቅም። እኔ ሰው እንዴት እንደሚወጣ ማርያም። ዩኬ እንግሊዛ ዩኬ እኮ ቤት በስመ አብ አርሰናል ህልሜ ነው። ዛሬ ጥያቄው ላይ ያለ እኮ ሀይሚን ለ1 አመት የአርሰናል ጨዋታ ማርያምን ቅድስት የምርሽን ነው? ስማ ቤት ታየው ግን እውነቷን ነው። ይሄ ነገር የምርሽን ነው? ኢንቦክስ የሚሆነት ማርያምን ምን አለች? ቬጋስ ላስ ቬጋስ እንዴ እናንተ ምራችሁ ነው ግን ማርያም ምን ደስ ይለኛል መሰላችሁ? የትም ሀገር ብንሄድ እኛን የሚያገኘን ሰው አለ። ላይክ ሊያግዘን የሚችል ሰው፣ የሚጥለን ሰው ይኖራል እያላስብም። እውነት በጣም በቤተሰብ እንዳለን ይሰማኛል። እንደ እናቴ ቤት ነው። አሁን በቃ በኮንፊደንስ የትም እሄዳለሁ። ጌታን እሺ ቅድስት ኢንቦክስ ኖ ፕሮብሌም ችግር የለውም። እናንተ የምራችሁ ነው። አንዴ በወጣ እኮ ማርያም ብዙ ቦታ ነበረ። ምንድነው ቅድስት ምድር ያለችው? የት ሀገር ነው? ቬጋስ ላስ ቬጋስ። በቃ ቀለበት ይሆናል። ኒኒ የቤት በኩል በሰማይ
አንዴ ቦታ ብዙ ቦታ ሄድ ነበር። ለማርያም ማዘሯን አስደነግጣት ነበር። ኦኬ እሺ፣ አስደነግጣት ነበር። ሴና እኮ ጋር ሂጂ አንዴ ቦታ እንትን ዝም ብለሽ ቆርጠሽ ምናምን ሊሄድ ነው በቃ ብለሽ ሂስቶሪ ካለሽ ይቀላል ይመስለኛል። ቢሳካማ ሴና ሳልነግራት ነበረ ሄጂ ሰርፕራይዝ ማለት የምፈልገው። ማሚ በጣም እንወዳት ሰው ነች። ማርያምን፣ ሴና፣ ናንሲ ሁላችሁም በጣም እንወዳቸዋለን። ግን በጣም ምርጥ ሰው እኛ ልጆቿ ነን። የብዙ ሰው ብዙ እናት ምናምን ብዙ እናቶች አሉ። እድለኞች ነን። አውርተናል ባይዘው ኢንተርቪው ላይ ራሱ እውነት እናትነት ምናምን በመወለድ ብቻ አይደለም። በቃ እሺ፣ ደህና አደሩልን። እንወዳቸዋለን። በፍቅር አዋ እንዴ ምን ማለት ነው ታዲያ? ቅመሜን ለማን ጥዬ እሷስ እኔን ለማን ጥላኝ? ኢንተርቪውን አላያችሁትም እንዴ? እመቤቴን እኔ እግዚአብሔርን እድል መጥቶልኝ ነበረ። እመቤቴን በጣም እድል መጥቶልኝ ነበረ። የምርሽን ነው ቅድስ። ከዛ ማርያምን ነው የምላችሁ በጣም ጥሩ እድል መጥቶልኝ፣ በጣም ጥሩ ነገር መጥቶልኝ። ከዛ ያለ ቅመሜ አልሄድም አልኩኝ። ከዛ ሴትዮዋ እኔን ነበር የፈለገችኝ። እዛ አይሆንም አልኳት። ቅመሜን ጥዬ አልሄድም አልኳት። እዛ የሳክስ አውቃ ማለት ነው ለቅመሜ ተጀመረላት። ከዛ እኔ ደግሞ እውነት መስሎኛል። የኔ ፕሮሰስ በቃ ኦልሬዲ አለቀ ማለት ነው። ከዛ አይሆንም አልኩኝ። በቃ ቤቢዬን ትቼ አልሄድም መሆኑ ልሁን ብዬ ነው የቀረሁት። ምክንያቱም እኔ ቃል ገብቻለሁ። አብረን ነው የሚያልፍልን፣ አብረን ነው የምንኖረው ምናምን ብለናል። በቃ ያራዳ ልጆች አዋኔን ያው ጥሩ ነው አንለያይም። ወይ ካለፈልኝም የኔ ፍቅር ያልፍላታል፣ ካለፈብኝም ያልፍባታል። ግን ተው እንደዚህ አንጀቴና ተብሎ የታለ በለዋት ጾም አይደለ። ለማንኛውም እንወዳችኋለን፣ በጣም እንወዳችኋለን። ደህና አደሩልን። 8 ሰዓት ሊሆን ነው እንደ ቀልድ። በጣም በፍቅር እንወዳችኋለን። ቻው ባይ። እንወዳችኋለን። የእናንተ ኢንቦክስ ሚኒሽ ላኪልኝና ንገሪ ነገሩን። እዛ በቃ ቻው ባይ። ሲቀጥል ደግሞ አሁን ከሀገር እንኳን ብንወጣ የትም ብንሄድ ለመኖር አይደለም። እመቤቴ በጣም እኛ ኢትዮጵያ መኖር ነው የምንፈልገው፣ ለመኖር አይደለም። ዝም ብለን ለመውጣት ዝም ብለን ነው እንጂ እኛ ኢትዮጵያ ማን እንደናት ማን እንደ አገር የት ይገኛል ምሰሶና ማገር። ማን እንደ ናንሲ እህቴ ታላቅት የሙሽዬ ልጅ ተይ ረፊ። በቃ ቻው፣ ደህና ደሩ። ቻው፣ ባይ በሉ። ባይ። ድሪመር እርሶንም ቢሆን ቻው። አልሚት ሁላችንም ቻው። በቃ